ሰላም እንዴት ናችሁ? ባለፈ ቀን የስልጤን ባህል አይተን ነበር። ዛሬ ደግሞ የሐረር እናያለን ማለት ነው። ቻናሌ ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። አንደኛ ላይ የእንግዳ አቀባበልን በተመለከተ ነው። ሐረሮች እንግዳን ሲቀበሉ ክብርና ትህትና ልዩ መገለጫቸው ነው። ሌላኛው ደግሞ ቡና የማፍላት ስነ ስርዓትም አላቸው። እንዲሁም ደግሞ አፎቻ የተባለ ባህላዊ መመሪያም አላቸው። አፎቻ ማለት አንድ እንግዳ ሲመጣ ወደ ሐረር ሁሉንም ጎረቤቶች አንድ ላይ ተጠራርተው እንግዳውን አንድ ላይ ተቀብለው እንዲሁም ደግሞ ልዩ እንክብካቤ አድርገውለት የመሸኘት ግዴታ አለባቸው ማለት ነው። ይህ የአፎቻ ባህላቸው ነው ማለት ነው። ሌላኛው ደግሞ የምግብ አሰራራቸውን በተመለከተ ሁልባት ማራክ የተባለ ይሄ የምግብ አይነት ከአበሽ ከስጋ እና ከተለያዩ ቅመማ ቅመሞች የሚዘጋጅ ዋነኛው ተወዳጁ ባህላዊ ምግባቸው ነው ማለት ነው። ሌላኛው ደግሞ ኡካት የተባለም የምግብ አይነት አላቸው። ይህ የምግብ አይነት ከበቆሎ ከማሽላ ወይም ከስንዴ የሚዘጋጅ የሐረር ባህላዊ ቂጣ ወይም ደግሞ እንጀራ ነው ማለት ነው። ሶስተኛ ደግሞ የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው የሚመስለው አራተኛ ላይ ደግሞ ባህላዊ አለባበሳቸውን በተመለከተ ነው። ባህላዊ አለባበሳቸውን በፎቶ ላይ አስቀምጬላችኋለሁ። አምስተኛ ደግሞ ሃይማኖትን በተመለከተ ነው። የሐረር ሕዝብ 100% በሚባል ደረጃ የእስልምና እምነት ተከታዮች ናቸው። ስድስተኛ ጋብቻን በተመለከተ ነው። ሐረሮች ጋብቻን ሲያካሂዱ በሽማግሌዎችና በወላጆች ፍቃድ የሚደረግ እንዲሁም ደግሞ በኒካና በሃይማኖታዊ ሕግና ስነስርዓት የሚካሄድ ጋብቻ አላቸው ማለት ነው። ሰባተኛው ደግሞ የህዝብ ብዛታቸውን በተመለከተ ነው። የሐረር ህዝብ ብዛት ከ30 ሺህ እስከ 50 ሺህ የሚደርስ ህዝብ አላቸው ተብሎ ይገመታል ማለት። የሐረር ህዝብ ባህል በአጭሩ ይህንን ይመስላል። በቀጣይ ደግሞ አርጎባን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ይመቻችሁ።